ሰላም ለሁላችሁ። እኔ ዶክተር ጃስሚን ራት ነኝ። ከፍተኛ የሆነ የእርጉዝነትና የሴቶች በሽታ ሐኪም እና የላፓሮስኮፒ ቀዶ ጥገና ባለሙያ በአፖሎ ሆስፒታል ጁቢሊ ሂልስ ሃይደራባድ ነኝ። ስለዚህ ዛሬ የእውነተኛ የጉልበት ምልክቶች ምን እንደሆኑ እነጋገራለን እና እነዚህ ምልክቶች በሚያስተላልፉበት ጊዜ ወደ ሆስፒታሎች መደወል ይችላሉ። ሁሉም ሰው የሚያውቀው ነገር እንደሆነ የምጥ ህመም በተለምዶ በእርጉዝነት 37 ሳምንት ወይም 9 ወር ላይ ይጀምራል። ነገር ግን አንዳንዴ ደግሞ በፊት ሊጀምር ይችላል። ይህንንም የቀደመ ምጥ ይባላል። ስለዚህ እነዚህ የሚያስጠነቅቁ ምልክቶች ሲታዩ ወዲያውኑ ወደ ጤና አቅራቢው መሄድ ወይም መደወል ያስፈልግዎታል። የመጀመሪያው ምልክት በተለምዶ የሆነው የሆድ ጭንቀት ወይም የሆድ ህመም ከጀርባ ህመም ጋር ነው። ሁለተኛው ውሃ መቀየጥ ወይም ውሃ መፈሳሰስ ሊያጋጥሙ ይችላል። ይህም የአምኒዮቲክ ፈሳሽ መውጣት ሊሆን ይችላል። ሶስተኛው ደም መፈሳሰስ ነው። ስለዚህ ደም መፈሳሰስ ምልክት ወይም ቡናማ ቀለም ያለው ፈሳሽ ከሚኮኒየም ጋር የተቀላቀለ ወይም ቀጥታ የሚወጣ ደም ሊሆን ይችላል። እና ተጨማሪ ምልክት በተለምዶ ማቅለድና ማትከሻ ሊሰማው ይችላል እና የሚሰማዎት ህመም ለረጅም ጊዜ ሊቆይ ይችላል ለ5 እስከ 10 ደቂቃ ድረስ እና በእነዚያ ህመሞች መካከል አንድ ጊዜ እንደሚኖር ይታያል። ስለዚህ እነዚህ ምልክቶች ሲያጋጥሙ ወዲያውኑ ወደ ሆስፒታል መድረስ አለብዎት። አመሰግናለሁ።